የአህባሾች ሽርክና የሞተ ሰው የመለመን አካሄድ ምን ያህል ተጽዕኖ እያሳደረ እንደሆነ እቺ ልጅ ምን እንደምትል ሰምተን ኢንሻአላህ መልስ እንሰጥበታለን። የአላህን ባሮች ስንጣራ የሞተ ሰው እኮ አይጠቅምም የምትሉን ሰዎች ያለ ሰው ሲጠቅማል ጠቃሚው እኮ አላህ ነው። በመይቱም በሐዩም ይታረም። በመጀመሪያ አልሐምዱሊላህ ረብል ዓለሚን። ምክንያቱም ለምንድነው እንደዛ ምላችሁ? አልሐምዱሊላህ አሁን ግልጽ እየወጣ ነው ማን ወደ ሞቱ ሰዎች ወደ ሽርክ እንደሚጣራ፣ ማን ደግሞ አላህን ብቻ ያዙ ተውሂድን ያዙ እያለ ወደ አላህ ብቻ እንደሚጣራ ግልጽ እየሆነ አልሐምዱሊላህ። ምክንያቱም ይሄ ምንም አንድ ሰው ቁርአን ሐዲስ እንኳን ባያውቅ እንደው በንጹህ አይምሮ እንኳን ቢያየው ማን ወደ አላህን ብቻ ተጣሩ እንደሚልና ማን የሞቱ ሰዎች እያለ ወደ ሽርክ እንድንጣራ እንደሚያዘን እነዚህ አህባሾች ወዴት ሽርክ እንደሚጣሩ ግልጽ ነው ማለት። ሌላው ደግሞ የሚገርም ሎጂክ በጣም የወረደ የሆነ አካሄድ ምንድነው? በህይወት ያለን ሰውና የሞተን ሰው እንዴት አንድ ታደርጋላችሁ? ሱብሃንአላህ። ምክንያቱም ነብዩ አለይሂ ሰላቱ ሰላም ነስ ሐዲስ ላይ ምን ብለዋል? ኢዛ ማተል ኢንሳኑ እንቀጣ አመሉሁ خلاص፣ አንድ የአደም ልጅ ሲሞት ስራው ይቋረጣል ብለዋል። እንዴት ስራው የተቋረጠና በህይወት ያለ ሰው አንድ ሊሆን ይችላል? በህይወት ያለን ሰዎች ደግሞ አላህ ሱብሃነሁ ወተዓላ ምን ብለዋል? ወተዓወኑ ዐለል ቢሪ ወተቅዋ፣ አላህን በመፍራት ላይና በመልካም ነገር ላይ ተባበሩ ብሎናል። እኛ በህይወት ላለ ነው ማለት ነው። የሞተው ሰውስ ስራው ተቋርጧል። እንደውም ከኛ ዱዓ ነው የሚፈልገው እሱ የሞተው ሰውዬ ማለት ነው። ከኛ ዱዓ ነው የሚፈልገው እንጂ እኛ ሄደን እሱን ጥቀመን እንደዚህ አድርገን ብለን እንለምነዋለን እንዴ? ይሄ እኮ ቁርአን ሐዲስ የማያውቅ ሰው ራሱ አንድ ንጹህ አይምሮ ያለው ሰው ራሱ የሚያውቀው ነገር ነው። ግልጽ ነው አይደል? ሐታ ነገር ግን ማለት ነው በህይወት ያለም ሰው ቢሆን በህይወት ያለ ሰው እንኳን ቢሆን እሱ ከሚችለው አቅም በላይ መጠየቅ አላህ ብቻ የሚችላቸው ከአላህ ውጪ መስጠት የማይችላቸውን ነገር በህይወት ያለን ሰው እንኳን ቢሆን መጠየቅ አይቻልም። ነገር ግን በዱንያ ሙዓመላ ግን በዱንያ ላይ ግን በምንኗኗርበት ነገር ግን ብንጠይቅ ምንም ችግር የለም። አንድን ሰው የሞቱ ሰዎችን መለመን እንደሌለብን በርካታ የቁርአን መረጃዎች ቢኖሩ አላህ ሱብሓነሁ ወተዓላ ሱረቱ ነህል ላይ ደግሞ ፍንትው አድርጎ ይነግረናል። ምን ይላል አላህ? ወለዚነ የድዑነ ሚን ዱኒላህ፣ እነዛ ከአላህ ውጪ የሚለምኗቸው ከአላህ ውጪ ድረሱልኝ የሚሏቸው እነዚህ አካላቶች ማለት ነው። ምን ይላል? ላ የኽሉቁነ ሸይአን፣ ምንም መፍጠር አይችሉም። ወሁም ይኽለቁን፣ እነሱ ራሳቸው የሚፈጠሩ ፍጡሮች ናቸው። እነሱ አለ አላህ ሱብሓነሁ ወተዓላ። አምዋቱን፣ የሞቱ እኮ ናቸው አለ አላህ ሱብሓነሁ ወተዓላ። ተመልከት፣ ገይሩ አሕያኢን፣ ሕያው እንኳ አይደሉም። አላሁ አክበር። ወማ የሽዑሩነ አያነ ዩብዓሱን፣ መች እንኳን እንደሚቀሰቀሱ እነዚህ ሰዎች አያውቁም። አትለምኗቸው፣ አትጥሯቸው እያለ እኮ ነው አላህ ሱብሓነሁ ወተዓላ። ኢላሁኩም ኢላሁ ዋሂድ፣ ጌታችሁ አምላክ አንድ አላህ ነው። አንድ ነው አምላካቸው አላህ ሱብሓነሁ ወተዓላ እያለ ይነግረናል ማለት ነውና አላህ በተውሂድ ላይ ያጽናን። የሽርክ አራጋቢ ወይ ደግሞ ወደ ሽርክ ከሚጣሩ ሰዎች ወይ ደግሞ ወላሂ አላህ ፊት ነገ በራቁታችን እንቆማለን። ወላሂ አላህ ፊት ነገ በራቁታችን እንቆማለን። ሰውን ወደ አላህ ነው መጣራት ያለብን ወይስ ወደ ሞቱ ሰዎች? የሞቱ ሰዎች እንዲለምን ነው ወይስ አላህን ብቻ እንዲለምን? አላህን ልንፈራ ይገባል። ወላሂ አላህ ፊት ያስጠይቀናል። እንደዚህ ብለን የምናስተምር እንደዚህ ብለን የምንናገር ሰዎች አላህ ፊት እንጠይቃለን። አልሐምዱሊላህ እኛ ደግሞ በተውሂድ ላይ የኖር ሰዎች በዛ በተውሂድ ላይ የምንሞት አላህ ያድርገን። አላህ ነው ላ ኢላሃ ኢላላህ።